አብጌል አርጁንና ዳጣን በጥፊ መታቻቸው። እንዴት ነው እኔ ላይ እንደዚህ የምታደርጉት? ተመካክራችሁ ነው ወይ? ከፍቅረኛ ጋር ልታጣሉ ነው ይሄ ሁሉ ሴራ የምትሰሩት? እህቴ አይደለች ወይ? ከፍቅረኛ ጋር ምን ትሰራለች ዳጣን ብላ እንግዲህ በጣም ተናዳለች ማለት ነው። ወደ አባቷም ሄዷ ዳጣ እንደዚህ ያደረገችኝ እህቴ አይደለችም ወይ? እንዴት ነው ይሄ ሁሉ የምታደርገኝ? ናታንም ለሷ ብዬ ነው የተውኩት። አሁን ደግሞ እንዴት ነው ቃድስን ከኔ ለመውሰድ የምታስበው? ብላ እንግዲህ በጣም እያለቀሰች ነው። ናታንንም ዳጣ እንደዚህ አድርጋለች ብላ ትነግረዋለች ማለት ነው። እሱም ደግሞ ዳጣ ላንቺ ብላ ነው ይሄ ሁሉ ያደረገችው የቃዲስ ሁኔታ ስላልተመቸው ነው ብላ ስትነግረው እንግዲህ እኔ እንዳንተ አልታለልም ሞኛት የሆነ ብላ ነው እንግዲህ ካጠገቡ ሄደችው። በተመሳሳይ ሰዓት ደግሞ ወደ ቃዲስ ወደ ምጥንን ይደውልለታል ማለት ነው። እንግዲህ ምጥንንም በደንብ ሊያወራት ይፈልጋል፣ ሊያገኛትም ይፈልጋል ማለት ነው። እንግዲህ ምጥንን ቢባትል ከእሷ ጋርም ግንኙነት መፍጠር ይፈልጋል ማለት ነው። ሌላው እንግዲህ ደረጀ አብጌል ሰላምን እንዳትከሰው ነግሯታል ማለት ነው። እንዳታደርጊው እንዳትከሽው ማታቂ ነገር አለ ብሎ እንግዲህ ሊያስቆማት እየሞከረ ነው ማለት ነው። አብጌል ደግሞ እናንተ ከማታረቁም ከሆነ እኛ ከቤት እንጣለን ብሎ ከቤት ወጥቷል። ሰላም ሰላም፣ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? የሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡ ነው። በዛሬ ክፍል አብጌል ዳጣንና ቅዱስን አብረው ሆኖ ትይዛቸዋለች ማለት ነው። እንግዲህ የት አይደለችም ወይ? እንዴት እንደዚህ ታደርገኛለች ብላ እንግዲህ ዳጣ ላይ ፈርዳለች ማለት ነው። እንግዲህ ሁኔታው እሷ በአይኗ ስታይ ሁሉም ነገር እንደምታየው ሆና ነው እንግዲህ እያሰበችው ማለት ነው። እዛ ጋር ደግሞ አርጁንም ቆሞ ነበረ። ይሄ ነገር ተመካክራችሁ ነው እንደዚህ የምታደርጉት? እኔ ከአንተ ጋር እንዲሆን ፈልገ ነው ወይ እንደዚህ የምታደርገው ብላ እንግዲህ እሱንም በጥፊ ትሞተዋለች ማለት ነው። እንደሱ አይደለም የእሱ ነገር ስላልገባሽ ነው፣ እሱ እያታለለሽ ነው፣ እየዋሸሽ ነው ያለው ብሎ እንግዲህ ይነግራታል ማለት ነው። እሷም ደግሞ አላመነችም። ወደ ዳጣም ሄዳ እንዴት እንደዚህ ታደርገኛለች ብላ እንግዲህ በጥፊ ትመታዋለች ማለት ነው። እሷንም አሁን እዚህ ጋር ምንም ልነግርሽ አልችልም ብላ እንግዲህ ዳጣ አልቅሳ ካጠገቡ ትሄዳለች ማለት ነው። ቃድስም ደግሞ እሷን አብጌልም እያባባላት እንግዲህ እንደዚህ እንዲሆን ፈልጌ አልነበረም፣ እኔም ላጣላችሁ ፈልጌ አይደለም እንደዚህ ያደረግኩት፣ እንደዚህ መድረግ አልነበረብኝም እያላት ነው ማለት ነው። ግን ደግሞ እንደማስበው ከሆነ እየዋሻት ነው ያለው። ከመጀመሪያውም የዳጣ ሁኔታ ገብቶት ነው ይሄን ሁሉ እያደረገው ማለት ነው። ባይሆን ኑሮ ከምጥን ጋር እንደዚህ አያወራም ነበረ። ሁኔታዎች ሁሉ ደግሞ እንደሚዋሽ ነው እንግዲህ የሚያሳየው ማለት ነው። እንደዚህ ቀደም የሚል እንደዚህ የሚፈጠን ሰው እንግዲህ የሆነ ነገር ከኋላ እንዳለ ነው የሚሰማኝ ማለት ነው። ዳጣም እንግዲህ ለአርጁን እኔ ይሄን ሁኔታ ማውጣት አለብኝ አደርገዋለሁም ደግሞ እኔን አውቆብኛል፣ አውቆ ነው እንደዚህ ያደረገው። ስለዚህ እኔ ደግሞ ቤትም ብዬ ቤትም እኔንም ሆነ አንተን አካውን በኋላ አታምነንም። ስለዚህ በምንም መንገድ ሁኜ አድርጌ የእሱን ውሸት ማጋለጥ አለብኝ ብላ እንግዲህ ዳጣም ወደ ቤት ትገባለች ማለት ነው። ለናታንም ትነግረዋለች ማለት ነው። ለአንተ ቀድሜ ነግሬያለሁ፣ ስለዚህ ለአብጌል ንገራትና አሳምንልኝ ብላ እንግዲህ ትነግረዋለች ማለት ነው። እሱም ደግሞ አትጨነቂ እኔ እነግርልሻለሁ፣ እሱ ሲጀመር የሆነ የተደበቀ ነገር ያለ ይመስለኛል ብሎ እንግዲህ ናታንም ለእሷ ይነግራታል። እሷንም ደግሞ ህጽናናትና አትጨነቂ ብሎ አብጌልም ደግሞ ወደ ቤት ትመጣለች። ወደ ቤት ስትመጣ እንግዲህ ዳጣ ወደ ክፍሏ ሮጣ ትገባለች። ናታንንም ሰላም ሳትሎ ወደ ክፍሏ ትሄዳለች ማለት ነው። ክፍሏ ሄዳ እንግዲህ አባቷ ላይ ተኝታ እያለቀሰች ስለ ዳጣ ትነግረዋለች ማለት ነው። እንዴት ነው ዳጣ እንደዚህ የምታደርገኝ? እኔ የተው አይደለሁም ወይ? ከዚህ በፊት ናታንን ትቼለታለሁ፣ እየወደድኩት ነው፣ እሱን ጠልቼ ሳይሆን ለእሷ ስል ነው ናታንን እየተውኩት። አሁን ደግሞ ከቃዲስ ጋር ያስኳት
ብላ እንግዲህ ለደረጀ እያለቀሰች ትነግረዋለች ማለት ነው። ለደረጀም እንግዲህ በውስጡ እንዴት እንደዚህ ታደርጋለች ብሎ ሊያስብ ይችላል ማለት ነው። እውነታውን እስካልሰማ ድረስ ማለት ነው ከሁለቱም ወገን። ሌላው እንግዲህ ለዛ ነች ለዛ ባል እየመረጠች ነበረ እንግዲህ ለባል የሚሆናትን ከጋዜና ከአቻ ማለት ነው። እሷም አቻን መርጧለች። ጋዜም ደግሞ በጣም ተናዷል ማለት ነው። እንደዚህ እንዴት እንደዚህ ታደርግኛለሽ እየወደድኩሽ ብሎ እንግዲህ በጣም ተበሳጭቶበታል ማለት ነው። እውነትም ደግሞ ጋዜ ይወዳታል ማለት ነው። ለዛ ደግሞ ሌላኛው ትመርጠዋለች። በሌላ በኩል ደግሞ ማርታ ነች። እንግዲህ ማርታ አሁንም አልታረቅ ብላለች ማለት ነው። እንግዲህ እርታ ልታደርግለት ፈቃደኛ አይደለችም ማለት ነው። ታንን ጠርታ ስለ አብጌል ትጠይቋለች። አብጌል ምን ሆና ነው እንደዚህ የሆነችው? ምን ተፈጥሮ ነው ብላ ስትጠይቀው እንግዲህ ስለ ሰላም እና ስለ አባዬ ነው የሚሆነው እንጂ ምንም አልሆነችም። ሌላ እንግዲህ አልነገራትም ማለት ነው የተፈጠረውን ነገር ናታን ለማርታ ማለት ነው። ሌላ አብጌል እንግዲህ ለአባቷ ሰላምን እንደካሰሰች እና ፍርድ ቤት አስቁማ እንደምታስፈርድበት ፍርድ ቤት እንደምታስገባ እንግዲህ ትነግሯለች ማለት ነው። እሱም ደግሞ በጽሁፍ እንደሚያስረዳትና ወረቀት እንድትሰጠው ይጠይቃታል ማለት ነው። በምልክት እንግዲህ እሷም ትሰጧለች። እሱም ጽፎ ሰላምን እንዳትከሰውና ይሄን ነገር እንድታቆም ይነግራታል ማለት ነው። ይሄን ነገር እንዳታደርገው እሷም ብዙ የማታውቀው ነገር እንዳለና የአሁኑ ልጅ በግዳጅ እሱ ሳቅ ብወልድም ግን ከዚህ በፊት ሌላ ስህተት እንደሰራና አሁን ላይ ጊዜ ጠብቃ እንደተበቀለችው እንግዲህ በጽሁፍ ይነግራታል ማለት ነው። እሷም ደግሞ ተናዳ እንዴት እንደዚህ ትላለህ? እንዴት እንደዚህ ታደርጋለህ? ብላ እኔ ሁሉ የለፋሁት ለዚህ ነው ወይ ብላ እንግዲህ በጣም ትናደድበታለች ማለት ነው። አብጌል ግን እዚህ ጋር እንዴት ነው ያልጠረጠረችው? ለምንስ ነው ይሄ ሆነ ብላ መጠርጠር ነበረባት ማለት ነው። ከዚህ በፊት ምን ተፈጥሮ ነበረ? ለምንስ አሁን እንደዚህ ያደረገችው ብላ ቢያንስ ይሄን ነገር መጠርጠር ነበረባት ማለት ነው። ምክንያቱም የዳጣ እናት እስካሁን አታውቅም። ለምንስ ነው ደግሞ የምትበቀል ብላ እንግዲህ ማሰብ ትችል ነበረ ማለት ነው። እዚህ ጋር ግን ደግሞ ስለዛ ምንም አላሰበችም። እንዴት እንደዚህ ታደርጋለህ ብላ በቃ በሱ ተናዳ ደግሞ ከዛ ቤትም እነሱ የማይታረቁ ከሆነ ከዛ ቤት ለቆ እንደሚወጡ ሁሉም ሰው ሁላችንም እንወጣለን ብላ ትነግሯለች ማለት ነው። እንግዲህ እሱ መናገር ስለማይችል ዝም ነው ያለው። ያ በውስጡ የሆነ ፊቱ ላይ የሀዘን ስሜት ቢያሳይም ማለት ነው። እንግዲህ በመጨረሻም ተመካክሮ ከዛ ቤት ሊወጡ አስቧል። ከዚህ ቤት እንወጣለን እማዬም አልታረቅም ብላለች፣ ሽማግሌ ማምጥተን እምቢ ብላለች። ስለዚህ ከዚህ ቤት መውጣት አለብን፣ ያኔ ይታረቃሉ ብላ እንግዲህ አብጌል አስባለች ማለት ነው። ሁሉንም እዛ ቤት ያሉትን አሳምነዋለች። እንግዲህ ከዛ ቤት ለመውጣት ወስኖ ተነስቷል ማለት ነው። እንግዲህ ማርታም እያዳመጠቻቸው ነበረ። እንግዲህ ፊት ለፊት ወጣ ብንም ባትላቸው እንግዲህ ተነስቶ ከዛ ቤት ወጥቷል። አሁን ምን የሚፈጠር ይመስላችኋል? የሚሆነው እንግዲህ አብረን የምናየው ውድ ቤተሰቦች። በሚቀጥለው ክፍል እስክንገናኝ ሰላም ቆዩልኝ።